ጸጋ ተገልጧል በሉ ሁሉማ ከፋይሱ አየው ዲደፋመጀ ሰውን ሁሉ ሁሉማዩ አንዳንድ ህክምና የሆነን ሰው ያድናል የሆነ ሰው ይሞታል ማን ያላ ተኮ የኬኔ ኦጌስ ተኮ ፋይሳ ተኮ ፋይሱ በቃ አንዳንድ ዘመን ለሆነው ይደርሳል ለሆነው ይቀራል ማቲን ተኮ ፍንጋው ግን የእግዚአብሔር ፕሮግራም ደግሞ የሚገርም ነው ሰገንታ ዋቀዮ ባየነ መድቅሲሳ ምን የሚል ፕሮግራም መጣልን ሰገንታ ከሚት ዱፈ ሰውን ሁሉ ናሞታ ሁሉማዩ እኔም ሰው ነኝ በሉ እስኪ አለና ማየትመ እኔን የሚያድን ጸጋ ተገልጧል በሉ ከነስ ዲዳይት ምንም የሚያሸማቅቀን ነገር የለም የሚያድነን ጸጋው ተገልጧል ወማወና ሶዳቺ ሱጅሩ አያነ ወይቺን አፍዲዳይ ጅራ ቲቶ ምዕራፍ 2 ቁጥር 11 ላይ ሄደን እናያለን ይህ ጸጋ ደግሞ አለ ከንኩን ያሞየ ኃጢአተኝነትና ዓለማዊ ምኞትን ክደን ዋን ለፋቀን ሁሉማዩ ዲኘ የተባረከው ተስፋችን እርሱም የታላቁ የአምላካችንን የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቀን ኢሳሞኑፍ ቆጳዬ ከነውልፍነ ዋቀዮ ጉዳሰን ኤገታ ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል አለ ኦፊ ከኛ ቢታ ካታ ከሰ ኤጋኑኑ ቶስ ሰውን ሁሉ የሚያድን ጸጋ ተገልጧል ነማሁንቱማዩ ከፋይሱ በነገራችን ላይ ይሄ የፋይቭ ሶላስ የሚባል ነገር አለ አምስት ብቻዎች ተብለው ከሚገለጹ ነገሮች መካከል ወንቶተ ሸናን ጀዳሜ ካነ ካልዳምባነ ቆዳው አዳምባን ቶኮ አንደኛው ሶላ ግራሻ ወይም ደግሞ በጸጋ ብቻ የሚለው ነው እኒ ቶኮፋና ሞ ከነ ቆፋን ከነ አያነ ወይቻ ቆፋ ዝም ብዬ ለማንሳት ያክል ብቻ ተብለው የተገለጹ አምስቱ ነገሮች ምን እንደሆነ ላንሳላችሁና ዝም ብዬ ልለፍ ወንቶተ ሸናሙን ተተንሰን ቶኮ እስኒ ፉዲደሱ በርባል አንደኛው በእምነት ብቻ ቶኮፋ ዱጌፈና ቆፋ ሰው የሚድነው በምን ብቻ ነው ነምን ከፋዩ ማን ቆፋኒ በእምነት ብቻ ዱጌፈና ቆፋኒ ብዙ ጊዜ እምነትና ስራ ጸጋና ስራ አብረው ስለሚመጡ ጀሮባዬ ሆጂፊ ዱጌፈና ዋወል ይጥፋኖፊ የጥንት ቤተክርስቲያን በጣም ተቸግራበት ነበር ወልዳን ከናንቱራ ዋን ከናባየ ዲራብ ከታቱርቴ ሐዋርያ ሥራ ምዕራፍ 15 ቁጥር 24 ላይ ራሱ ሆጂ እርጋቱ ነገር እያዘዙ ህዝቡ ተጨንቋል ብለው ይጽፋል ዋኑቲ አጃጂኒ ኮልባያን ቴት ጀዳባየ በሬሳቱሪ ስለዚህ አንደኛው ብቻ በእምነት ብቻ ነው ቶኮፋ ዱጌፈና ቆፋኒ የትኛውም ሰው ነው በእምነት ብቻ ነን ከመዩ ከፋዩ ዱጌፈና ቆፋኒ ሁለተኛው በክርስቶስ ብቻ ለማፋን ክርስቶስ ቆፋኒ አንዳንዴ አይበቃም ብለው የሚጨማምሯቸው ብዙ ነገሮች አሉ እንጋው ጀዳኔ ይሮ ቶኮ ዋይት ደደበላሙ ይችላል ግን ክርስቶስ ለመዳን ብቸኛ በቂም ነው ብሎ ያምናል የእምነት ዱጌፈና ኩን ኢየሱስ ፋይና እንደ ብቻ ነን ጋጅና ዱጌፈቱ ሶስተኛ ዛሬ ማነሳላችሁ በጸጋ ብቻ ካም እንስ ሰደፋን ካይሲከና ሞከና እና አያነ ወይቻቲ አራተኛው የእግዚአብሔር ቃል ብቻ አርፋፋን ዱቢ ሰገሌ ዋቀዮቱ ሶላዎቹ ወይም አምስቱ ብቻዎች ተብለው በቤተክርስቲያን አስተምሮ ይታወቃሉ እዛን ሸና ቆፋ ካንቸና ሙከናን ቢምፔከሙ እነዚህ ላይ የሆነ ነገር ስንጨምር የሰከነራ የሮዋን ተቆዳባሉ ምን ማለታችን ነው ማጀቹከና ይሄ ብቻውን አይበቃም ማለታችን ነው እሲዩን ኩን ቆፋኑን ጋውጀቹከ በክርስቶስ ብቻ ብለን ክርስቶስ ቆፋን ጀነ በክርስቶስና በእንትን አካል ከና አያነ ወይቻ ከጀንቶ ብቻ ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል ለሁሉ ዋዩ ከፋይሱ ከኒ ዋቀየው ከአይከና አያነ ወይቻ ሉዲ ዳኤራ ይላል እግዚአብሔር ጸጋ ምንድነው ከኒ ዋቃ ብራማን እግዚአብሔር ጸጋ ምንድነው አያነ ወይቻው ከኒ አያነ ወይቻ ማለት ለሰው ሁሉ የማይገባ የእግዚአብሔር ቸርነት ነመሁዱ ማከማለ አራራ ዋቀዮ የትኛውም ሰው በራሱ ሳይሆን በእምነት ብቻ የሚያገኘው የእግዚአብሔር ስጦታ ነው ከነመሁዱ ማካንታው ከነዋቀዮ ያው ብዙ ጊዜ ልፋት ስለለመደ ኑቲሮ ባየ ደዳቢዋን ባራን ነፊ ይሆነች ነገር ኮንትሪቢዩት ሳናደርግ በቃ ለምሳሌ ልትጋበዙ ሄዳችሁ ካላጋጫችሁ ትንሽ በቃ ኮንፈርት ማይስጣችሁ ሰዎች ትኖራላችሁ ወዲ ቆቆዱ ዋን ባራን ነጅሩፊና ፍራንታቱ ኮዚስ ለምሳሌ የበላን ወይ የጠጣነው ነገር 1000 ብር ቢመጣ ዋኛኔ ዋሙኔ ዮ እሲው ብናኔ ሶራችሁ አርባዳ ጸጋ ላይም አንዳንዴ የሆነች ነገር ካልጨመርን እንላለን ጀሮባ የከና ዋቀዮቱ ዋንተ ተደባሉ አርባና ግን ጸጋ ተገልጧል ከኔ አያኑ ወይቻሉ ፍዲታ ለሰው ሁሉ የማይገባ ነመሁዱማ አፍካም ማለት የእግዚአብሔር ቸርነት አራሪ ዋቀዮ የትኛውም ሰው በራሱ ሳይሆን በእምነት ብቻ የሚያገኝ የእግዚአብሔር ስጦታ ተገልጧል ከና ዋቀዮ ነመሁዱማ አፍካንታው ሙዳቴ ጀ ኤፌሶን ምዕራፍ 2 ላይ የነበርነውን እናያለን ኤፌሶን በቆና ሳለማ ይላል
በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለ። በእነዚህም ልጆች መካከል እኛ ሁላችን ለሁላችን ያስፈልገው ለዚህ ነው። በነገራችን ላይ እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበር። ሌሎችም ናቸው፣ እኛም ደግሞ ምን አይነት ሰዎች ነበር? የቁጣ ልጆች ነበርን ይላል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ዋቀዮን ማን በምህረቱ ባለጠጋ ስለሆነ እነ አባ አራራ ዋን ታይፍ እግዚአብሔር ይባረክ። ዋቀዮ መጋዛ በምህረቱ ባለጠጋ ስለሆነ እነ አባ አራራ ዋን ታይፍ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጣው ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋ ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ማንም እንዳይመካ ኤኑለት አካርከን ከምንድነው? ማንኔ ከጸጋው ነው ይላል። ከነዋቀዮቲ ንጀዳ አንዳንድ ድህነት በትንሽ ባለጠግነት ሊፈታ አይችልም። ወንድ ቶኮ ከና ከቶኮ እንዲዳው እንዳንዳሙ